ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ወይን እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቀይ ስር በድንች እንዴት እንደምንሰራ ነው። ቀለል ያለ ፈጣን የሆነ ቀይ ስር በድንች እንሰራለን። እንግዲህ እስከ መጨረሻው አብራችሁን ቆዩ። መጀመሪያ እንግዲህ የተከተፈ ሽንኩርት አለኝ። እሱን በዘይት አቁላላለሁኝ። የተፈጨ ነጭ ሽንኩርትና ዝንጅብል አለኝ። እሱን ጨምርበታለሁ። ሌላ ምንም የተለየ ቅመም አልጨምርበትም። መጨረሻ ላይ ለጣዕሙ ጨው አረግበታለሁኝ። በተረፈ የተከተፈውን ቀይ ስርና ድንች ነው ማደርገው ማለት ነው። ብዙ ውሃ የሌለው ነው የምሰራው ዛሬ። እንግዲህ እስከ መጨረሻው አብራችሁን ቆዩ። አዲስ የሆናችሁ ካላችሁ ለዚህ ቻናል ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም ደግሞ ቪዲዮንም ከወደዳችሁት ወደ መጨረሻ ላይ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። አብራችሁን ቆዩ እስከ መጨረሻው። እንዳያችሁት እንግዲህ መጀመሪያ ቀይ ስሩን የጨመርኩት ቀይ ስሩ እንደመብሰል ሲልልኝ ድንቹን ሁለተኛ የጨመርኩት። ምክንያቱም ቀይ ስር ትንሽ ጊዜ ይፈጃል ለመብሰል፣ ድንች ግን ቶሎ ስለሚበስል መጀመሪያ ቀይ ስሩን አድርጌዋለሁ። ከዛ እኩል ሰዓት ላይ የተመጣጠነ አበሳሰል ይኖራቸዋል ማለት ነው። ያው ትንሽ ውሃ ጠብ አድርጌ ያደረኩኝ ብዙም ሳይበዛ አበስለዋለሁኝ ማለት ነው። ውድ ቤተሰቦች ይሄው ቀይ ስር በድንች የሰራሁት ደርሶልኛል። አሁን አጥፍቻለሁ እሳቴንም። ከላይ ትንሽ ቃሪያ አረግበታለሁኝ። ይሄ ከለር ያላቸውን ቃሪያዎች እሱን ያደረኩበት ብዙም እንዲያቃጥል ስላልፈለኩኝ እሱን ለመልክ ያህል እሱን አረግበታለሁኝ። ጨው ትንሽ ጨምሬያለሁ። በዚህ መልኩ እንግዲህ እንደዚህ ያማረ በጣም የሚያምር እንደዚሁም የሚጣፍጥ ቀይ ስር በድንች ሰርተናል ማለት ነው። ይሄንን ይመስላል። እንግዲህ ቪዲዮን ከወደዳችሁት እንደተለመደው ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። አዲስ የሆናችሁ ካላችሁ ለዚህ ቻናል ሰብስክራይብ በማድረግ ቤተሰብ እንሆን። በሌላ ቪዲዮ ተመልሼ እስከምመጣ ሁላችንም በያለንበት ሰላም እንሁን። መልካም ቀን።